ሰላም ውድ የብሬት ቲዩብ ተከታታዮቻችን፣ ዛሬ እንግዲህ የምንመለከተው ስለ አራቱ ወንጌላውያን በቤተ ክርስቲያናችን ስለ ወንጌላቸው ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመዋዕለ ጽንሰቱ እስከ መዋዕለ ዕርገቱ ድረስ ጽፈው ለገለጹልን ስለ አራቱ ወንጌላውያን በዝርዝር እንመለከታለን። ተመልካቾቻችን፣ ዛሬ በዚህ ቪዲዮ በመድረክ ታላቅ አባቶቻችን ስለሚሰብኩት በቅዳሴ ስለሚነገር ስለ ወንጌላቸው ዛሬ በዝርዝር እንፈትሻለን፣ እንመለከታለን። ስለ አራቱ በዝርዝር እናያለን። ተመልካቾቻችን፣ ይህ ቪዲዮ ሌሎች ስለሚጠቅም ሼር፣ ላይክ፣ ሰብስክራይብ እንዲሁም ደግሞ ሌሎች እንዲደርስ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ግለጹ። ወደ ቪዲዮ ስንጀምር አራቱ ወንጌላውያን የምንላቸው የጌታችን መድኃኒታችን ኢየሱስ ክርስቶስ ታሪክ ወይም ደግሞ ከጽንሰቱ እስከ ዕርገቱ ድረስ ያለውን ሂደት የጻፉልን ናቸው። ወንጌል ማለት መጀመሪያ ስጦታ፣ መባ፣ አማ ማለት ነው። ተመልካቾቻችን፣ እነዚህ ታላቅ ወንጌላውያን በቤተክርስቲያናችን ቀን ሰጥተን የምናከብራቸው በመሆናቸው ታላቅ ክብር ይገባቸዋል። ወደ ቪዲዮችን ስንመጣ ተመልካቾቻችን፣ ዛሬ እንግዲህ የምንመለከተው ስለ አራቱ ወንጌላውያን ነው። የመጀመሪያው ወንጌልን በመጻፍ በበለጠ የሚጠቀሰው የሚታወቀው ቅዱስ ማቴዎስ ነው። በመጀመሪያው ቅዱስ ማቴዎስ አድርገን እንጀምራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማቴዎስ ማለት ስጦታ፣ ሀብተ እግዚአብሔር ማለት ሲሆን ቁጥሩ ከ12 ሐዋርያት ነው። አባቱ ዲቁ እናቱ ከርቶያስ ይባላል። ትውልዱ ከነገደ ይሳኮር ነው። በማርቆስ ወንጌል ግን አባቱ እልፍዮስ ተብሎ ተጠርቷል። እልፍዮስ የዲቁ ሌላ ስሙ ሲሆን የማቴዎስ የመጀመሪያ ስሙ ሌዊ ነው። ቅዱስ ማቴዎስ በገጸ ይመሰላል። ምክንያቱም የጌታችን መድኃኒታችን ኢየሱስ ክርስቶስ አመጣጡ ሲናገር ወልደ ዳዊት ወልደ አብርሃም እያለ በመናገሩ በገጸ ይመሰላል። በሌሎች ወንጌሎች ከተጻፉት በበለጠ በብሉይ ኪዳን ከተጻፉት ትንቢቶች ብዙ ማጣቀሻን ጽፏል። ለሮሜ ግዛት ቀረጥ የሚሰበስብ ቀረጥ ሰብሳቢ ነበር። እጅግ ሀብታም መሆን ይፈልግ ነበር። ስለዚህም ሰዎች ከሚደርስባቸው ቀረጥ ከፍ አድርጎ እንዲከፍሉ በማድረግ ትርፍን ለራሱ ያስቀራል። አንድ ቀን ቀረጥ በሚሰበስብበት ቦታ እንደተቀመጠ ጌታችን ኢየሱስ ክርስቶስ በአጠገቡ አለፈ። እንዲህም አለው፣ ተከተለኝም አለው። ከዚህም ኢየሱስ ከሌሎች ቀረጦች ሰብሳቢዎች ኃጢአተኞች ጋር በቤቱ ግብዣ ጠርቶታል። ስለ ሁላችንም በኢየሱስ ዙሪያ ተቀምጠን በእኛ መካከል ስለተገኘ ደስ አለን ሲል በወንጌሉ ጽፏል። የአይሁድ አለቆች ጸሐፍትና ፈሪሳውያን ኢየሱስ ከእነሱ ጋር በመገኘቱ ግን ተቆጥተው ነበር። ለደቀ መዛሙርቱ መምህራችሁ ቀራጮችና ኃጢአተኞች ለምን ይላል ብሏቸዋል። ጌታችን ይህን በሰማ ጊዜ ሕመምተኞች እንጂ ባለጤኖች ባለመድኃኒት አያስፈልጋችሁም፣ ኃጢአተኞች ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም በማለት መልሶላቸዋል። ተመልካቾቻችን፣ ከዚህም በኋላ ማቴዎስን አጠቃላይ ሰው ስንመለከት ቅዱስ ማቴዎስ ጌታውን ተከትሎ መውጣቱን፣ ወንጌል ማስተማሩን፣ ሞት ማንሳቱን፣ ሕሙማን መፈወሱን፣ መና ማውረዱን፣ ቤተ ጣዖት ማቃጠሉን፣ ከእሳት መውጣቱ፣ መታሰሩ፣ ወንጌል መጻፉን፣ አንገቱን መቆረጡን፣ ከአንገቱ ማር ወተት መውጣቱን ወዘተ ይነግረናል። ሁለተኛ የምንመለከተው ቅዱስ ማርቆስ ነው። ማርቆስ ማለት ኢንተርፕራይዘር ባይባል የተባለው ተሽከርካሪ ታላቅ መዶሻ ማለት ሲል ተርጉሞታል።
ወንጌል ደግሞ ምስጢራዊ ትርጉሙ አንበሳ፣ ንብ፣ ካህን፣ ልዑክ ማለት ነው ይላል። አባቱ አርስጦቡሎስ እናቱ ማርያም ይባላሉ። ቁጥሩ ከ72ቱ አርድእት ነው። በትውልዱ ዕብራዊ ሲሆን የ72ቱ አርድእት አለቃ ነው። ቤተሰቦቹ ይኖሩ የነበሩት ሪሳይናክ ቀሪና በተባለች በሰሜን አፍሪካ ነው። ቅዱስ ማርቆስ ወንጌልን ከመጻፉ በገጸ ሰብ እንደሚመስል ይነገራል። ቅዱስ ጳውሎስ የተከተለው ቅዱስ በርናባስ የእህት ልጅ ሲሆን እንደ ልጁ የቆጠረው የሐዋርያው ቅዱስ ጴጥሮስ ዘመድ ነው። በመንፈስ ቅዱስ መሪነት የማርቆስ ወንጌል የተባለ ወንጌልን ጽፏል። ጌታችን ኢየሱስ ክርስቶስ ወደ ምድር የመጣ አይሁድን ብቻ ሳይሆን መላው ዓለምን ለማገልገል እንደሆነ ያውቁ ዘንድ በሮሜ ግዛት ውስጥ ላሉ ሮማውያን ወንድሞች እህቶች ጽፏል። እርሱም ሰው ሁሉ ይወደዋል። ሁሉንም ሰው ለማዳን በመስቀል ላይ ተሰቀለ። እያንዳንዱ ሰው ወደ መንግሥተ ሰማያት እንዲገባ ይፈልጋል ብሎ በወንጌሉ ጽፎ ገልጿል። ስለ ቅዱስ ማርቆስ ማጠቃለያ ስጠት ቅዱስ ማርቆስ ወንጌልን ማስተማሩ፣ የእስክንድርያ ቤተክርስቲያን መመስረቱ፣ ወንጌልን መጻፉ፣ ተአምራትን ማድረጉ፣ በመንገድ ተወግቶ በሰማዕትነት ማረፉን ይናገራል። በሶስተኝነት የምንመለከተው ቅዱስ ሉቃስ ወንጌላዊ ነው። ሉቃስ ማለት ሊባኖስ ከሚለው የላቲን ቃል የተወሰደ ሲሆን ትርጉሙ መብራት ማለት ነው። በትርጓሜ ወንጌል ግን በምስጢራዊ ትርጉም መብሰር፣ ተንሥእ፣ አቃቢ ሥራይ ተብሎ ተጽፏል። ይህ መብሰር ብስራት መልአክን ይጽፋልና ተንሥእ ለስብከተ ወንጌል ይፋጠናልና አቃቤ ሥራይ አስቀድሞ አቃቤ ሥራይ ለሥጋም በኋላ አቃቤ ሥራይ ዘነፍስ ሁኑ ተብሎ ተጽፏል። በትርጓሜ ወንጌል ሀተታ ለጳውሎስም ይለዋል። ስለ ቅዱስ ሉቃስ ስንመለከት ሉቃስ ከወንጌላዊ መካከል ብቸኛው አሕዛብ አይሁድ ያልሆነው ነው። ለእግዚአብሔር ከተመረጡ ሕዝቦች መካከል አልነበሩም ይላል። ስራውም ሐኪም ሲሆን ከሐዋርያው ከቅዱስ ጳውሎስ ጋር እንደተጓዘ በወንጌሉ ጽፏል። እርሱም ብዙ ተአምር አድርጓል። አብረን ወደ በርካታ ቦታዎች ተጉዘናል ሲል በወንጌሉ ጽፏል። ለሰዎች ሁሉ እጅግ አስደናቂ ወዳጅ ስለሆነው ስለ ጌታችን ኢየሱስ ክርስቶስ ስለ ሕዝቡ አስተምሯል። በመንፈስ ቅዱስ መሪነት ወንጌለ ሉቃስን ጽፏል የተባለውን በግሪክ ቋንቋ ለማስተማር ለተማሩት ጽፏል። የግሪክ ቋንቋ በዓለም ላይ በተለይ በምስራቁ ክፍል በሰፊው የሚያገለግል ቋንቋ ነበር። ስለ መድኃኒታችን ኢየሱስ ክርስቶስ ሕዝቡ እንዲያውቅ ስለሚፈልግ በዛም ቦታ አስተምሯል። በመንፈስ ቅዱስ መሪነት የሐዋርያት ሥራን ደግሞ ጽፏል። በውስጡም ስለ ክርስቶስ ወደ ሰማይ ካረገና መንፈስ ቅዱስን ከወረደ በኋላ ስለ ሐዋርያት ስለ ደቀ መዛሙርት የቀደመ ሥራ ጽፏል። ዳግመኛም ሁሉን ሰው የክርስቶስን ቤተ ክርስቲያን መንፈስ ቅዱስ እንደሚመራት እንዲያውቁ ስለ ሐዋርያት ጉዞዎች ጽፏል። በአራተኝነትም የምንመለከተው ቅዱስ ዮሐንስ ወንጌላዊ ነው የምንመለከተው። ይህም ከአራቱ ወንጌላውያን በጣም የተለየና ረቂቅ የሆነን ወንጌል የጻፈው
ተብሎ ይጻፋል። ቅዱስ ዮሐንስ አባቱ ያዕቆብ፣ እናቱ ማርያም፣ ሰሎሜ ይባላሉ። ቁጥሩ 12 ሐዋርያት ነው። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳይል ማለት ነው። በገሊላ ባሕር ከአባቱ ከዘብዴዎስ ከወንድሙ ከያዕቆብ ጋር ዓሣ ሲያጠምድ መስከረም 30 ቀን ተጠርቷል። ቅዱስ ዮሐንስ የጌታችን የመድኃኒታችን ፍቁረ እግዚእ ተብሎ የጠራ ሲሆን አንድ ወንጌልን፣ 3 መልእክታትና እንደዚሁም ደግሞ አንድ ራእይን በመንፈስ ቅዱስ መመራት ጽፏል። እንደዚሁም ቅዱስ ዮሐንስ በንስር ይመሰላል። ቅዱስ ዮሐንስ ወንጌልን ሲጽፍ አራቆ እንደጻፈ ሁሉ ከሰማይ ንስርም አጉልቶ እንደሚያይ ሁሉ እሱም አራቆ መጽሐፉን ይናገራል። ወንጌሉ ሲጀምር ቀዳሚው ቃል ውእቱ ቃል ኮነ ሥጋ ይላል። መጀመሪያ ቃል ነበር፣ ቃልም ሥጋ ሆነ ይላል። ተመልካቾቻችን እስካሁን ቪዲዮ እንደተመቻችሁ በግልጽ የተማመዘኛል። ስለዚህ እንቀጥል ወደ ቀጣይ ቪዲዮችን። በመጨረሻም መበወሱን ሙት ማንሳቱን በፈላ ውሃ መጠበሱን በፈጥሞ ደሴት ራእይ ማየቱን ድሪቶ ለብሶ መኖሩ የክርስቶስ ስቅለት እያሰበ ማዘኑ በሕይወት ማረጉን ይናገራል። ተመልካቾቻችን ከአራቱም ወንጌላውያን መካከል አራተኛው ወንጌላዊ ቅዱስ ዮሐንስ አለመሞቱና እንደዚሁም ደግሞ መሰወሩን በግልጽ ተመልክተናል። እስከ መጨረሻው አብራችሁን ስለሆናችሁ እናመሰግናለን። ይህ ቪዲዮ ሌሎችም ስለሚጠቅም ሼር፣ ላይክ፣ ሰብስክራይብ እንድታደርጉ እናሳስባለን። ውድ የብርት ተከታታዮቻችን መልካም ጥሩ ቪዲዮ እንዲደርሳችሁ ሁልጊዜ ስለ ቅድስት ቤተክርስቲያናችን ተረካው በሆነ መንገድ ስለተለያዩ ቅዱሳን እናደርሳለን። ስለዚህ ቻናላችን እንድትከታተሉ በአክብሮት እንጠይቃለን። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ወስብሐት ለእግዚአብሔር አሜን።